በሰፈር ሳልፍ የሆነ ወፍጮ ቤት የተከፈተ መሰለኝ። በጣም ጩኸት ይሰማኛል። ይህ ምን ጩኸት ነው ብዬ ሳይ ለካ የኛ ሰፈር ዱርዮች ጫት እየቃሙ ነበር። ከዛም ገርሞኝ እየሄድኩ ያለው ውስጤ አንድ ነገር ጠየቀኝ። እረኛ ስለሌላቸው እኮ ነው አለኝ። ከዛ ልቤ ስጋት ገባው። እረኛ ስለሌላቸው ነው? ምን ማለት ፈልጌ ነው? እንዴት እረኛ የላቸው ብዬ ውስጤን ስጠይቀው እረኛ ስለሌላቸው ነው ብሎ ደገመልኝ። ከዛ አንዱ አካሌ ጠያቂ፣ አንዱ ደግሞ ተጠያቂ ሆኖ ብቅ አለ። ጠያቂው አካሌ እረኛ አለህ አለኝ። ልቤ ደነገጠ። ማደርገውን አጣው። ከዛም መላሹ አካሌ እንዲህ በማለት መለሰ። እረኛ አለኝ፣ ያውም እረኛ መሰለ ከፍጥረታት በፊት ስላንተ ያሰበ፣ ከዘመናት በፊት አንተን የወደደ፣ ያውም እረኛ መሰለ ከዘመናት በላይ ዘመን የሚይዝ ጊዜ የማይዋጀው ጊዜን የሚይዝ ጊዜ የማይዘው አልፋና ኦሜጋ፣ ያውም እረኛ መሰለ እግሩ በእቶን የነጠረ ናስ፣ ድምፁ ያስፈራል እንደ ውቅያኖስ፣ ጸጉሩ ነጭ ነው እንደ በረዶ፣ ፊቱ ከቀትር ፀሐይ ያበራል፣ አፉ ይመስላል የተሳለ ሰይፍ፣ ያውም እረኛ መሰለ ፍጥረቱን ሙሉ ቀጥ አድርጎ የገዛ እና ከስልጣን ወደደ ተብሎ የማያቅ፣ ያውም እረኛ መሰለ የሺዎች ዓመታት በፊት ላንተ ሲል የመጣ ራሱን ዝቅ አድርጎ ከበረት የወጣ፣ ንጉሥ ሆኖ ሳለ የተገረፈል፣ ፈውስ ሆኖ ሳለ ደዌ የሆነል፣ ሁሉን ችሎ ሳለ እንዳልቻለ የሆነል፣ ቅዱስ ሆኖ ሳለ ስለ አንተ እርጉም የሆነል፣ ሕይወት ሆኖ ሳለ ላንተ ሲል ሞትን የሞተል ብሎ መለሰልኝ። ያውም እረኛ መሰለ ብሎ መለሰልኝ። ዛሬም እላችኋለሁ እናንተ እረኛ አላችሁ፣ እኔም እረኛ አለኝ። ከዛም በውስጤ ደስታ ተሰማኝ። ከዛን ለሰፈራችን ዱርዮች እረኛዬ የነሱ እረኛ እንዲሆን ጸለይኩ።